ሰላም ቤተሰቦች እንዴት ናችሁ? ዛሬ የምገኘው ከወንድማችን ምርኩዝ ጋር ነው። ምርኩዝ የቲክቶክ ስሙ ነው። እጅግ በጣም አስገራሚ ወጣት ነው። የምታዩት የአካል ጉዳት ሳያስቆመው 2005 ላይ ድንጋይ ተደርምሶበት እርሻ አካባቢ ከደረሰበት ከባድ ጉዳት አገግሞ ትሞታለህ ሲባል በህይወት ኖሮ ዊልቸር ላይ ሲያስቀምጡት ተነስቶ ከዊልቸር በኋላ ምርኩዝና ከዘራ ቢሰጠውም ከዛ ላይም ተነስቶ አሁን ይሄ ጠንካራ ወጣት ስራ እየሰራ ምሳሌ የሆነ ይገኛል። የቲክቶክ ስሜ ምርኩዝ ይባላል። ሙሉ ስሜ ደግሞ መካሻ አብርሃም ነው የሚባለው። ምርኩዝ ያልኩበት ደግሞ ያው በምርኩዝ ላለመርሳት ነው፣ እሱን ላለመተው በምርኩዝ ስለያርኩኝ እሱ እንዳይረሳ ብዬ ነው። እነት ስራ ለመስራትና ራሴን ችሌ ለመቆም እንትን ብያለሁኝ። ማለት ልመናን ተጠይፌ በራሴ ለመስራት ሞክሬያለሁ። እናንተ ደግሞ ማስታወቂያና የተለያዩ ስራዎችን ለማሰራት ከፈለጋችሁ ደግሞ አለው እሰራለሁ። ከእናንተ እርዳታ ጋር ፈልጋለሁ ማለት ነው። ቤተሰብ የምርኩዝ ታሪክ በጣም አስገራሚ ነው። በዚህ አጋጣሚ ዩቲዩበር ጓደኞቼ መልእክት አስተላልፍላችኋለሁ። የወንድማችንን የምርኩዝን ታሪክ ሙሉ ቪዲዮ ስሩበት፣ አስገራሚ ነው። እንደምትመለከቱት እንግዲህ በአንድ እግሩ ቆሞ ነው ስራዎችን የሚሰራው። ለኛ አስቡት፣ ለሰከንዶች እንኳን እንደዚህ ብንቆም የሚሰማንን ስሜት እግሩን ገልጦ አሳይቶኝ ነበረ። ቲክቶክ ላይ ማሳየት ስለማይቻል ነው እንጂ እጅግ በጣም ዘግናኝ የሆነ ነገር ነው የደረሰበት። ሙሉ ጅማቶቹ ናቸው የተቆራረጡት፣ ስጋው ተቦጭቋል። በጣም የሚያሳዝን ወንድማችን ነው። ቲክቶክ ላይ ማሳየት ስለማይቻል ነው ያላሳየዋችሁ እንጂ ወንድማችን ከባድ ሁኔታ ውስጥ ነው ያለው። በዚህም ውስጥ ግን ጥንካሬውን እያሳየን ይገኛል። ስለዚህ ሁላችንም እናግዘው፣ እንርዳው፣ ማስታወቂያዎችን እናሰራው። ስራም ያላችሁ ሰዎች በጂፕሰም በጣም ጎበዝ ባለሙያ ነው፣ ብዙ ነገሮችን ይችላል። በዛም ልታሰሩት ትችላላችሁ።